በዚህ ቪዲዮ እስቲ ሁላችሁም የየራሳችሁን የሆነ አስተያየት ስጡ ማለት ነው። እንደው ሀበሻ ወንዶች ወይ ኢትዮጵያ ወንዶችን አንድ ላይ እንደው ጎርፍ ይውሰዳቸው ሊባል በጣም ጥሩ ጥሩ የሆኑ ምርጥ ምርጥ የሆኑ ወንዶች አሉ። እነሱን ከነዛ እንዴት እንጨምራቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁ በያላችሁበት አላህ ይጠብቃችሁ ይጠብቀን። እንግዲህ ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይ ከማድረግ እስከ መጨረሻው ተከታተሉ። እንግዲህ የአንዲት ስደተኛ እህታችሁ ታሪክ ነው፣ እንደ ታሪክ እንበለው። ያው አሁን ያለ ጉዳይ ነው። ራሷ ናት። እስቲ በሚዲያሽ ሊቀቂውና እኔ እስቲ የሰውንም ሀሳብ ልስማ፣ የሰውንም አስተያየት እኔ ቢሆን ብሎ ያ ሰው ያስብ፣ ያሰበውን ሀሳብ ደግሞ ኮሜንት ላይ ይጻፍልኝ ብላ ወላሂ ራሷ ነች ልቅቅ ያለችኝ ማለት ነው። እና አላህ ከእንደዚህ አይነት ይጠብቃችሁ። ከምንም በላይ በትዳራችሁ ይኑራችሁም አይኑራችሁም ምንም ሆኑ ምንም ደስተኛ ያርጋችሁ። መኖር ትርጉም የለውም ሰላም ከሌለ፣ ደስተኛ ካልሆናችሁ ቢኖራችሁ ባይኖራችሁ ምንም ዋጋ የለውም። ዋናው ሰላም፣ በቤታችሁ በሰላም መውጣት መግባት ካልቻላችሁ እኔ እንጃ እንደኔ መኖር ትርጉም አለው ብዬ አላስብም። ብቻ አላህ ከእንደዚህ አይነቱ ፈተና ይጠብቃችሁ። እቺ እህታችን እንግዲህ ስደት ላይ 10 ምናምን አመት ሰርታለች። እስከ 12 ነው ስንት ነው ሰርታለች። አልሐምዱሊላ በቃኝ በሚባል ደረጃ ሰርታ ነው የገባችው። ቤትም አላት፣ በቃ ንብረት አለ ተባለ ይዛ ነው የገባችው። ግን ገብታ ያው መጀመሪያ ባሏ እዛ እያለች ሚስት ስላገባ የልጆቹ አባት ከሱ ተፋቱ። እዛውም እያለች ስደት ላይም እያለች ተፋቱ። ከስደት ደግሞ ብዙ ሰው ቢለምናት ምን ቢላት ከኢትዮጵያም ከዛም ከስደትም ቢለምናት አንገቴ ቆረጥ ብላ ኖራ ከዛ አገሯን ገባች። ከቤተሰቦቿ የተወሰነ ቆየች። እንግዲህ ቤተሰብም እንደምታውቁት ባለትዳር ሆናችሁ እንደገና ተፋታችሁ ከቤተሰብ ስትጨምሩ ብዙ እንትኖች አሉ፣ ቻሌንጆች። ከባድ ነው፣ ይከብዳል። ምንም ቢሆን ይከብዳል። ወላሂ የፈለገ እናታችሁ ብትሆን እናት ናት መቼም። ግን የሆነ ወንድሞቻችሁ ሊያስቀምጧችሁ አይችልም። እናንተ የረዳችሁት ሰው፣ እናንተ ያገዛችሁት ሰው በቃ መልሶ እናንተን እሾክ ነው የሚሆንባችሁ። ልትቀመጡ ምን ልትሉ አይሰጣችሁም። አላህ አይፈትነን በዛ ጉዳይ። ሁሉንም በያለበት አላህ ይጠብቀው። ግን በምንም ታምር እኔ ቤተሰብ ጋር ቁጭ ማለት ይከብዳል። ከቻላችሁ ተከራይታችሁ መውጣት። ከቤተሰቦቿ እየኖረች ከዛ ሳትስማማ ስትቀር የራሷን ቤት አስተካክላ በራሷ ቤት መኖር ጀመረች። ወንዶች አስቸገሯት። በቃ የቁም ስቃይ ያሳዩት። ላግባሽ እያሉ የሚመጥናትም አይመጥናትም ሲያስቸግራት፣ እኔ በቃ ከአንዱ ልጠራ፣ እኔ መስራትም አልቻልኩም መውጣት መግባትም አልቻልኩም ብላ አንዱን እንግዲህ ሞታለው በሷ ምክንያት ካላገባውሽ ብሎ መድኃኒት የጠጣ ነው እንግዲህ እሷን ካላገባው ብሎ ማለት ነው። እሺ አገባችሁ። እየኖረች ይኸው በመሀል አለመግባባት አሁንም ተፈጠረ። እንግዲህ በጣም በቃ ሰውም እንግዳም ከመጣ የሆነ ይጠረጥራል። በስልክም ስታወራ በቃ በጥቅሉ ተጠራጣሪ ነው። ግን ከልክ በላይ ይወዳታል። በጣም ነው የሚወዳት። ጥርጥሩ ደግሞ አደጋው ከባድ ነው። ከጠረጠራችሁ ይማታል ምናምን ነገር እና በዛ ስቃይ ላይ ሆና እንግዲህ እየኖረች አሁን ላይ ተስፋ ቆርጣ ልጅን ወልዳለች። እንግዲህ እንትን አለች ማለት ነው፣ ለቃ ወጣች። ግን አሁንም እንግዲህ ያው ለመታረቅም አንድ ሁለት እያለች ነው፣ ለመለያየትም በቃ መወሰን አቅቷታል። አንዳሉ ዞር በይ ተፋቺ፣ ይሄ ሰውዬ ህይወትሽም ሊያጠፋሽ ይችላል፣ እንኳን ካሁኑ ራስሽን እንትን በይ አግሊ እያሏት ነው። አንዳንዱ ደግሞ ወልደሽበታል ምንም ቢሆን ተይ፣ ያው እንትኑ ጸባዩ ነው እንጂ ሌላ ችግር የለበትም የሚሏትም አሉ። በተነሳበት ቁጥር እቃ መስበር ነው የሆነ በቃ ምንትን ማለት ነው፣ መማታት ነው። እልህኛ ነው። ግን ምስኪን ነው፣ የዋህ ነው። ምን ያረጋል የዋህነቱ።
ይከብዳል። የሆነ የሰው ልጅ ሳይጣላ አይቀርም። የሆነ ረጋ ካላለ ሰብር ከሌለው ይከብዳል። በተቆጣ ቁጥር ሁሉም ተነስቶ የሆነ ነገር የሚያጠፋ ነገር ከሆነ የሚደባደብ ነገር ከሆነ ይከብዳል። እና እስቲ እናንተስ ብትሆኑ ምን ትላላችሁ በዚህ ነገር? ከዛ ከዚህ ከአዲሱ ባሏ ደግሞ ስትጣላ የድሮ ባሏ ተይስ ምንም ቢሆን የልጅነት ሚስቴ ነሽ፣ ተይ አንቺም አይተሽዋል እኔም አይቼዋለሁ ትዳሩን እንጨመር ብሎ አሁንም ያ በመሀል ጣልቃ ለመግባት እየሞከረ ነው። እና በቃ መስቀልቅል ብሎባታል። ስደትም ሊሂድ ብላ ተነሳ። ስደት ሄደሽም ያንን ሁሉ አመት ሰርተሽ ያንን ሁሉ ንብረት ይዘሽ ሀገርሽን ገብተሽ ያልተደሰሽበት አሁን ስደት ሄደሽ ከዘራ ይዘሽ ስትመለሽ ምን ያደርግልሻል? ንብረቱ ኖረም አልጠቀመ አልኖረም ያው ነው። ስለዚህ ባለሽ ነገር እንግዲህ ትርፍ ነገር ካላት እንድትሸጥ ነው። ሽጣ የሆነ ስራ የራሷን እንድትጀምር መኖሪያ ቤት ካላት በቃ እዛው ተፋታም ይሁን ታርቃ እዛው ብትሰሪ ስደት የሚባል ነገር አይንሽ እንዳያይ ነው ያልኳት እኔ ማለት ነው። እኔ ታረቂም ልላት ፈራው። ለምን ብትሉ ነገ የሆነ ነገር ቢያደርጋት ወላይ የሆነ ነገር ቢያረጋት በቃ የሆነ ችግር ቢፈጠር ወይኔ የከሌ እንዲህ ብላኝ ማለቱን ፈራሁት። እንደገና ደግሞ ተለያዩም ልን ወላሂ ጫነቀኝ። እኔ እንደመለያየት የሚያስፈራኝ ነገር የለም። ትዳር አግብቶ መፍታት በጣም ይከብዳል። አላህ ሲያሳካው ነው። ወዳችሁም አይደለም የምትፈቱት፣ ሳትወዱም አይደለም። አላህ እንጀራችሁን ካላገጣጠመው ምንም ማድረግ አትችሉም። አላህ ያላገጣጠመው ማንም ሊያገጣጥመው አይችልም። አላህ ደግሞ ያገጣጠመው ማንም ሊለያየው አይችልም። እና በዚህ ጉዳይ እስቲ ምን ትላላችሁ? ምናልባት ንግግሬ ላይገባችሁ ይችላል። ያው የእሱም ቤተሰቦች ስለሚሰሙት ይሄንን ቪዲዮ እንግዲህ ግልጽም ላይሆንላችሁ ይችላል። ምን ላርግ? እሷ ናት በአላህ ይሁንብሽ እስቲ ልቀቂው ሚዲያ ላይ እኔ ያለሁበት ህይወት ይሄ ነው፣ እንደው ምለው ጠፍቶኛል ወይ አላጣው እያለኝ በሰላም መኖር አቃተኝ ብላ ወላሂ አልቅሳ ነው የነገረችኝ። እና የኛ ህይወት ይሄ ነው በቃ መጨረሻችን በራሳችን ንብረት በራሳችን ነገር ጠላት እናፈራለን። በጣም ከባድ ነው ወላሂ ከባድ ከምላችሁ በላይ። እንግዲህ ከስደት ከተመለሳችሁ በኋላ አላህ ጥሩ ትዳር ይስጣችሁ። ትዳር ካልቀናችሁ እንደው ህይወታችሁ እድሜ ልካችሁ ምስቅልቅሉ ነው የሚወጣው። በቃ መድሪ ምን ልበላችሁ። ከቤተሰብ ብትቀመጡ ቤተሰብ አያስቀምጣችሁ። ለብቻዬ ብትሉ በዢ ነው የሚበላችሁ ብዛቱ። በቃ እናንተ ብስሚላ የሚጠባችሁ ብዙ ነው ማለት ነው። ግን ትዳር ከያዛችሁ ጥሩ ሰብሳቢ ትዳር ካለ ሰብሰብ ትላላችሁ፣ ትከበራላችሁ። ብዙ ነገር አለ። ትዳር መጠለያ ነው፣ መሸፈኛ ነው። ትዳር ደግሞ ከሌለ የማንም መራገጫ የማንም መላገጫ ነው የምትሆኑት። ብቻ አላህ እንግዲህ የእሷንም ችግር አላህ ያቅልላት። ሊታረቁም ከሆነ አላህ ያሰበው እንደው ወላሂ ያንን ባህሪውን ትቶ በሰላም የሚኖሩ ያድርጋቸው። እንደኔ እኔ በፍቺም በምንድን ነው በመታረቅም በሁለቱም የለውበትም ብያለሁ። እኔ አንቺ የመሰለሽን ወስኒ የሰውን እንትን አትስሚ ስላት እኔ ግራ ገባኝ። እኔ ውሳኔ ዝብርቅርቅ ብሎብኛል። ከመጀመሪያውም ህይወቴ ተነስቶ አሁንም እዛው ላይ ነኝ ወይ ብዬ በየትኛው እንደምወስን ግራ ገባኝ። አንገቴንም ደፍቼ አግብታ ትፈታለች እንዳይሉኝ ብዬ ችዬም ብኖረው አልቻልኩትም። እንዴት ልሆን ብላ በጣም ወላሂ አልቅሳ ነው እንትን አለችው። እና ብቻ አላህ ይሁናት። ያው አጽናኗት። እንግዲህ በኮሜንትም አትሳደቡ፣ ደስ ካላችሁም በሏት። እንግዲህ በፍቃደኝነት እንትን እስካለችው ድረስ የሚያሳድብ ነገር አለው ብዬ አላስብም። ለማንኛውም አላህ ሁላችሁንም ትዳርም አላችሁ በትዳራችሁ ሰላም ይስጣችሁ፣ የሌላችሁ መላ ሰላም ያለው ትዳር ይስጣችሁ ነው ምላችሁ።